ሊሳ ሮድሪጌዝ እና ክሪስቶፈር ሮድሪጌዝ በመጀመሪያ የምንመለከታቸው ጥንዶች ሊሳ ሮድሪጌዝ እና ክሪስቶፈር ሮድሪጌዝን ይሆናል። ይህች ግለሰብ ከፍቅረኛዋ ክሪስቶፈር ሮድሪጌዝ ጋር በመሆን በክሊቭላንድ ኦሃዮ በሚገኘው የኮጋ ፍርድ ቤት ታድመዋል። ዳኛ ናንሲ ማርጋሬት ደግሞ በችሎቱ ተሰይመው የተሰጠውን ፍርድ ለማንበብ ሂደቱን እየመሩ ነው። ታዲያ እነዚህ ጥንዶች ለምን ፍርድ ቤት ቀረቡ? ለዛሬው ፍርድ ያበቃቸው ነገር ምንድነው የሚለውን ለመመልከት ጥቂት ዓመታትን ወደ ኋላ መለስ ብለንና እንመልከት። በአንዲት ምሽት ክሪስቶፈር ጆርዳን የሚባል ልዩ ፍላጎት ያለውን የዴሳኔ 5 ዓመት ልጅ በጣም ቀዝቃዛ በሆነ ውሃ ውስጥ ገላውን ታጥቦ ራሱን እንዲስትና እንዲተኛ ያደርገዋል። ታዲያ በቀጣዩ ቀን ባስደንጋጭ ሁኔታ ማታ የተኛው ጆርዳን ጠዋት ላይ ሙቶ ተገኘ። ታዲያ ይህ ነገር እንደታወቀ ጥንዶቹ ወደ 911 ደውሎ የተፈጠረውን ከማሳወቅ ይልቅ የልጁን ሬሳ በብርድ ልብስ በመጠቅለል እንዳይሸት የሚያደርግ መድኃኒት በቦርሳ ውስጥ አድርገው ከቤታቸው ጀርባ በሚገኝ ቦታ ላይ ቀበሩት። ታዲያ ከሁለት ወራት በኋላ በነገሮች ግራ የተጋባው የክሪስቶፈር ወንድም ወደ ፖሊስ በማቅናት አንዳች መረጃን ከነገራቸው በኋላ ወዲያውኑ ወደ ሮድሪጌዝ መኖሪያ ቤት አቀኑ። የቤቱን በር ሲያንኳኩ ሊሳ ከከፈተችላቸው በኋላ ለሚጠይቋት ጥያቄ ምላሽ መስጠት ጀመረች። ልጅሽ ጆርዳን የት ነው ብሎ ሲጠይቋት ከአባቱ ጋር ቴክሳስ ነው ያለው ስትል መለሰች። እነሱም እሱን የምናገኝበት ስልክ አለ ወይ ሲሏትም የለም ስትል ዋሸች። ታዲያ በነጋታው ፖሊስ ከሊሳ ያገኙትን መረጃ በመያዝ የክሪስቶፈር ወንድም ጋር በመደወል ተጨማሪ መረጃ ሲጠይቁ የክሪስቶፈር ወንድም ልጁን ማለትም ጆርዳንን ከቤታቸው ጀርባ ባለ ስፍራ እንደቀበሩት ነገራቸው። ታዲያ ይህንን ስንመለከት ምናልባት ጥንዶቹ በተፈጠረው ነገር ተጸጽተዋል ወይም አዝኗል የሚል ግምት ብትጠብቁም የሆነው ግን ከዚህ በተቃራኒው ነው። በሰሩት ወንጀል የተለያዩ ክሶች የተመሰረተባቸው ጥንዶቹ መከራከያ በማቅረብና የግድያ ወንጀላው ውድቅ እንዲደረግላቸው በማድረግ በሌሎች ክሶች እንዲከሰሱ አድርገዋል። ፍርድ ቤቱ እነዚህን ጥንዶች ሆን ብሎ ባልተፈጸመ ግድያ፣ ለሞት የሚያበቃ መሳሪያን በመጠቀም ግድያን በመፈጸም፣ ህፃናትን ለአደጋ ተጋላጭ በሆኑበት ቦታ ውስጥ በማስገባትና ሬሳን በማጎሳቆል ወንጀል ክስ መስርቶባቸው ነበር። በዚህ ፍርድ ላይ የተሰየሙት ዳኛ ሩሶ የፍርድ ውሳኔውን ማንበብ የጀመሩት በሊሳ ከተሰጠው ፍርድ ነበር። ሊሳ ለሰራችው ወንጀል በፍርድ ቤቱ የተበየነባት ውሳኔ 25 ዓመታትን በእስር ቤት እንድታሳልፍ እንደሆነ ከገለጹ በኋላ ወደ ክሪስቶፈር ውሳኔ ከማምራታቸው በፊት ሊሳን እየተመለከቱ እንዲህ አሉ። እርግጥ ነው እንደ ዳኛ እዚህ ስሜት ማንጸባረቅ የለብኝም፣ ነገር ግን ባለፉት 22 ዓመታት ሳገለግል እንደዚህ አይነት እጅግ አስፈሪና ሆረር የመሰለ ወንጀል አይቻላቅም። ብዙ ሰዎች ልጅ ለመውለድ ሲጓጉና ሲፈልጉ ተመልክቻለሁ። እናንተ ግን ልጆችን በተደጋጋሚ እየወለዳችሁ ለህይወታቸው ክብር ሳትሰጡ ከተራቀ የወረደ ክብር እያሳያችሁ ነው የምታሳድጓቸው ሲሉ እንባቸውን እየጠረጉ ተናገሩ። Mr. Rodriguez, this is a horror. I know as a judge I'm not supposed to show emotion. And in 22 years I never have. This is one of the worst things I've ever seen in my life. በመቀጠልም ሁለቱ ጥንዶች ይህንን ወንጀል ከመፈጸም ይልቅ የተሻሉ ነገሮችን ለማድረግ ብዙ አማራጭ እንደነበራቸውና ሰይጣናዊ ተግባር እንደመረጡ በማንሳት ክሪስቶፈርን በ28 ዓመት ጽኑ እስራት እንደቀጡ አስታወቁ። አሁን ላይ ሁለቱ ጥንዶች በኦሃዮ በሚገኙ ሁለት የተለያዩ እስር ቤቶች ፍርዳቸውን እየተቀበሉ ነው። ታዲያ የእነዚህ ጥንዶች ነገር እጅግ ቢያስገርመንም ቀጥሎ የምንመለከታቸው ጥንዶች ደግሞ ከነሱም የከፉ ናቸው። ጀርሚና ክሪስቲን። እነዚህ በትዳር የተጣመሩ ጥንዶች ከናዚ ሳቢዎች ጋር እጅግ የተቆራኙ ናቸው። በዳኛ ፊት ቻርልስ ፓርከርና ሚስቱ ግራችን በመግደል ወንጀል ተከሰው ፍርድ ቤት የተበየነባቸው ጥንዶቹ ደጋግመው ፈገግ በማለት ወንጀሉን በደስታ እንደፈጸሙ ታረጋግጠዋል። እነዚህ እብደት የሚያጠቃቸው ጥንዶች ቻርልስ ፓርከርን ባያውቁትም ከወሲብ ጋር የተገናኙ ወንጀል የፈጸሙ ሰዎች የሚገኙበት መዝገብ ውስጥ ስሙንና አድራሻውን ካገኙ በኋላ አፈላልገው ወንጀሉን ፈጽመውበታል። እነዚህ ጥንዶች እንደሚያምኑት ከሆነ ፈጣሪ ከወሲብ ጋር የተያያዙ ወንጀሎችን የሚፈጽሙ ሰዎችን አሳደው እንዲገሉ መርጧቸዋል። ፖሊስ ከደህንነት ካሜራ ባገኘው ምስል መሰረት ገዳዮቹ ወደ ፓርከር ቤት ሲገቡ ይታያል። ታዲያ በዚህ ቪዲዮ ላይ ወደ ቤቱ የሚገቡት እነሱ መሆናቸውን በጀርሚ ንቅሳት ማረጋገጥ የተቻለ ሲሆን ጀርሚ አንገቱ ላይ ያለውን ስኪንሄድ የሚለውን ንቅሳት እንዲሁም ጭንቅላቱ ላይ ያለውን ዋይት ፓወር የሚሉ ንቅሳቶች በቀላሉ እንዲለዩ ታግዟል። ታዲያ አስደንጋጩ ነገር በዚህ አላበቃም። እነዚህ ጥንዶች በፍርድ ሂደቱ ላይ በተደጋጋሚ ሌሎች ሰዎችን የመግደል ፍላጎት እንዳላቸው ገልጸው ነበር። በአጠቃላይ በግድያ በእገታና በዝርፊያ ወንጀል የተከሰሱት ጥንዶቹ ከክሱ ጋር የተያዘ ምላሽ እንዲሰጡ ሲጠየቁ የሰጡት ምላሽ ደግሞ የበለጠ የሚያስደነግጥ ነበር። ወደ መናገሪያው ቀረብ ብለው ሐሳባቸውን የሰጡት ጥንዶች የመጽሐፍ ቅዱስ ጥቅስ በማንሳት ጭምር በፈጸሙት ወንጀል የሚሰማቸው ምንም አይነት ጸጸት እንደሌለና ፈጣሪም በዚህ እንደማይከሳቸው እንደሚያምኑ እንዲሁም በሆነው ነገር ሁሉ ደስተኞች እንደሆኑ ተናግረዋል።
ይህንን የፍርድ ሂደት የመሩት ዳኛ ሊ አልፍሬድ የፈጸሙትን ወንጀል እጅግ አደገኛ እንደሆነና የተገደሉትም ጥንዶች ያጠፉት ጥፋት እንደሌለና መሞትም እንደማይገባቸው ገልጸው ይህንን ወንጀል የፈጸሙትን ጀርሚና ክርስቲያንን እድሜ ዘመናቸውን በእስር ቤት እንዲያሳልፉ ፍርዱን አስተላለፈ። ታዲያ ጥንዶቹ በፍርዱ ከመደናገጥና ከማዘን በተቃራኒ በደስታ የመጨረሻና የስንብት የሆነውን ከንፈር መጎራረስ ጀመሩ። ከፍርድ ሂደቱም በኋላ ምንም አይነት ጸጸት ያላሳዩት ጥንዶቹ ወደ ማረፊያቸው ሲወሰዱ በተለይም ደግሞ ሴቷ ነፍሰ በላ እድል ብታገኝ ወንጀሉን ደጋግማ እንደምትፈጽምና የሟች ቤተሰቦችን ቢሞቱ ደስ እንደሚላት እየተናገረች ወደ መኪናዋ አምርታለች። I have no regrets. Killing that pedophile was the best day of my life. Do you have anything to say to the victim's family? May they die also. ዲያ ሚልበርግ በወቅቱ የ41 ዓመት ዕድሜ ላይ ትገኝ የነበረችው ዲያ ከባለቤቷ ጋር በመሆን የፈጸሙት ወንጀል እጅግ አስደንጋጭ የሚባል ነበር። 3 ዓመታትን ወደ ኋላ መለስ ብለን የሆነውን እንመልከት። በወቅቱ ዲያ ኤሪክ ሚልበርግ ከተባለው ፍቅረኛዋና አሌክስ ራስሙሰን ከተባለችው ሞግዚት ጋር በመኖሪያ ቤታቸው ውስጥ አልኮል እየጠጡና አደንዛዥ እጽ እየተጠቀሙ እንዲሁም ጾታዊ ግንኙነት እየፈጸሙ ነበር። ታዲያ በዚህ መሃል የዲያ ባለቤት የሆነው ኤሪክ ያደረገው ነገር ነገሮችን ወደ ተባባሰ ደረጃ ደረሳቸው። ኤሪክ በዚያን ወቅት ሄሮይንና ሜታፊታሚን የተባሉ የአደንዛዥ እጾችን በመደባለቅ የስካር ስሜት ውስጥ የምትገኘው ሞግዚታቸውን አሌክስ ራስሙሰንን አንገቷ ላይና ክንዷ ላይ በመርፌ በመውጋት ወደ ከፍተኛ ደንዛዜ ውስጥ እንድትገባ አደረጋት። ኤሪክ በመርፌ የሚወሰደውን አደንዛዥ 3 ጊዜ እንድትወጋ ሲያደርጋት እጹ ከልክ በላይ በመሆኑ አሌክሲስ ሕይወቷ አለፈ። ጥንዶቹ ይህንን ሲያረጋግጡ ምን እናድርግ ብለው ከተማከሩ በኋላ ይህ ነገር ቢታወቅ ኤሪክ ከዚህ ቀደም ካለው የወንጀል ታሪክ ጋር ተደምሮ ከፍተኛ ቅጣት ይጠብቀዋል በሚል ፍራቻ ሬሳውን በመኪናቸው ጭነው ወደ ገጠራማ ስፍራ ከወሰዱ በኋላ በዚያው ቀበሩት። ቀጥሎም አሌክሲስ ጠፋች በሚል ስትፈለግ ብትቆይም ለአንድ ወር ያክል ያለችበትን አውቃለሁ የሚል ሰው ወይም ጩኸቱን የሚያሰማ የበላ ጅብ ሳይገኝ ቆየ። ከአንድ ወር በኋላ ግን አንዳች መረጃ የደረሰው አንድ መርማሪ የአሌክሲስ ሬሳ ያለበትን ቦታ ማወቅ ቻለ። በዚህም ጥንዶቹን በቁጥጥር ስር ከዋሉ በኋላ የፍርድ ሂደቱ የተጀመረ ሲሆን ሁለቱም በበርካታ ወንጀሎች ተከሰው ጥፋተኛ መሆናቸው ተረጋገጠ። ዲያ ፍርድ ቤት ለተገኙት የአሌክሲስ ቤተሰቦች በተሰበረ ልብ ይቅርታ ብትጠይቅም ለሁሉም ነገር ረፍዶ ነበር። ዳኛው ለዲያ 4 ዓመት ከ2 ወር ሲፈርዱባት ባለቤቷ ደግሞ 6 ዓመታትን በእስር ቤት እንዲያሳልፍ ተፈርዶባቸዋል። ሴት ዌልችና ታቲያና ፉሳሪ በግብርና ላይ የተሰማሩትና ሃይማኖታዊ የሚባል የህይወት ዘይቤ የነበራቸው እነዚህ ጥንዶች ፍጹም ባልተጠበቀ መልኩ የ10 ወር ሕፃን በመግደል ወንጀል መከሰሳቸው እጅግ አስደንጋጭ የሚባል ክስተት ነበር። ነገሩን የበለጠ አስደንጋጭ የሚያደርገው ደግሞ ሟቿ ሕፃን የገዛ ልጃቸው መሆኗ ሲሆን ፖሊስ ስለጉዳዩ ሲጠይቃቸው በሰጡት ምላሽ ልጃቸው ከኪሎ በታች እንደሆነችና የጤና ችግር እንዳለባት ነገር ግን በሃይማኖታቸው መሰረት ሕክምና እንዲሁም መንግስትን ስለማያምኑና ስለማይቀበሉ ወዴትም እንዳልወሰዷት ገልጸው ነበር። ይሁንና አባትየው ወደ 911 በመደወል ልጃቸው ሙታ እንዳገኘው አስረድቷል። በስልክ ልውውጡ ላይ እንደተለመደው ልጃቸው አርፍዳ የመነሳት ልምድ እንዳላትና ከዛም ላለፈ ሰዓት ስትቆይ ሲመለከታት ሙታ እንዳገኛትና መጀመሪያ ያደረገው ነገር ግን ወደ ጠበቃው መደወል እንደነበር ሲገልጽ ይሰማል። ምንም እንኳን አባትየው ይህንን ነገር እነሱ እንዳላደረጉት ለማሳመን ቢጥርም የሬሳ ምርመራው ግን ያመላከተው ከዚህ በተቃራኒ ነበር። በሬሳ ምርመራ ውጤቱ ላይ እንደተገለጸው የ10 ወር ዕድሜ የነበራት ሜሪ የተባለችው ሕፃን የሞቷ ምክንያት በረሃብና በውሃ ጥም ሆን ብሎ የተፈጸመ ሲሆን ጥንዶቹን በመጨረሻ ለፈጸሙት ሰይጣናዊ ተግባራቸው የእጃቸውን አግኝተዋል። ይህንን የፍርድ ሂደት ይመሩ የነበሩት ዳኛ በመጨረሻ የፍርድ ውሳኔ ሰጡ ሲሆን በዚህም መሰረት ሁለቱም ጥንዶች አመክሮ የሌለው ዕድሜ ይፍታ ፍርድ ተፈርዶባቸው ወደ እስር ቤት ተወርውረዋል።